ዲያቆን ሰምተሃል? አቡነ ገብርኤል እኮ ድንግል ማርያም ያለም ቤዛ አይደለችም አሉ እኮ። አዎ ሰምቻለሁ። እንዲያውም ይሄን የተመለከተ ግጥም አለኝ ልበልልህ እስኪ። እስኪ በልልኝ። ግን መጀመሪያ ከግጥሙ በፊት ድንግል ማርያም ያለም ቤዛ መሆኗን የሚመሰክር መልካ ማርያም ላይ ላእናፍቅ የሚለውን መጮህ ይችላል። እስኪ ያንበልና ከዛ ወደ ግጥሙ ሄዳለሁ። ሰላም ለአእናፍኪ መሳከወ ሰናይ መዓዛ ይህ ያየስ ፈድፋደም ጤና ሲንዘ ጠረጴዛ ማርያም ድንግል ለሕይወት የምርጉዛ ሰዋሰው ዘምረ ሎዛ እንተር የኪ ወርየሳ አመለተ ፍዳ ኩነኒ ቃወመ ወቤዛ። የግጥሙ ርዕስ ለውሻም ታዝናለች። ዝም ብሎ ማዳመጥ አርምሞ መሞላት አንቺን ሲሳደቡ ዝም ብሎ ማየት አቃተኝ እናቴ ተቸገርኩ እናቴ መናፍቅ ሲተችሽ እንዳልሰሙ መስማት እንዳላዩ ማየት አንቺን ሲሳደቡ መጽናናት አቃተኝ ዝም ማለት ቸገረኝ ልጅ እናቱን ሲሰድብ ሆዴን ባርባር አለኝ ጠላት ከቤት ሲሆን ልቤን አሸበረኝ ኃጢአት ያደረቀው እንባ የለሽ አይኔ እንባ ቋጠረብኝ ወልዳፋ እንደበቴ ተንተባተበብኝ ሲነቅፍሽ ስሰማ ስላንቺ ተናገር መስክር መስክር አለኝ በእንተ ስማ ለማርያም ስለመብርሃን ክብር ብሎ የበላ ሰው በእንተ ስማ ለማርያም ስለመቤታችን ክብር ብሎ የጠጣ ሰው ትናንትን ረስቶ ጡትሽን ሲነክሰው በስምሽ መጥገቡን መብላቱን ዘንግቶ ሲሞክር ሊያረክሰው እንዴት ዝም ልበለው እንዴትስ ልለፈው መሰክራለሁ አዎ እናገራለሁ እንዴት ዝም እላለሁ ምስኪኗ ላሚቱ የተኩላ ሰዓት ወልዳ ልትልሰው ስትሞክር እሷን ሲያቃጥላት ልታወስት ሞክር የወለዳ እንጀቷ ውስጧን ሲበላት ይህን ባይኔ እያየሁ እንዴት ዝም እላለሁ አዎ እናገራለሁ እመሰክራለሁ ሰሞኑን አየሁኝ ያሳደገችው ልጅ ጡቶቿን ሲነክሳት ሰሞኑን ሰማሁኝ ከአውደ ምሕረት ወጥቶ አዛኝን ሲነቅፋት አዎ ሰምቻለሁ ቤዛ አትባልም ቤዛም አይደለችም ብሎ ሲያቃልላት ግን እንዴት ውሻ ያሳዘናት በወርቅ ጫማዋ ጥሙን የቆረጠች የመገበች እናት አዳም ተስፋ አድርጎ በልቡ ያኖራት ነብዩ ያዕቆብ በመሰላል አምሳል መላእክት ሲወጡ ሲወርዱባት ያያት ያ ሰው በለሽፍታ ሀጥ በላኤሰብ ከሞት የዳነባት ከእግዚአብሔር በቀን ማንም ያልገባባት የተዘጋች በር ሕዝቅኤል እያለ ኤፍሬም በውዳሴው ሳሊለነ ቅድስት ብሎ እየለመናት እንዴት ቤዛ ትሆንም እንዴት አታማልድ ብለህ ቀለድክባት አታውቅም መሆኗን ያዕቆብ በራእይ ያያት በፍኖተ ሎዛ መድኃኒት የሰጠች ለቃሉ ታዘዛ በግብፅ የደከመች ክርስቶስን ይዛ የኃጥአን ተስፋ ሕይወት ያላት ማዛ አታውቅም መሆኗን ምክንያተ ድኅን የዓለሙ ቤዛ ደግሞስ እንዴት አድርገህ በየት አልፈህ እናታችን ማርያምን ረስተህ ክርስቶስን ቤዛ ጌታ ልትለው ቻልህ እናቱን ስትረሳ እሱን ረስተሃል እሷን ስትሰደብ እሱንም ሰድበሃል እሷን ስታቃልል እሱን አቃልሃል እናትክን ከተውካት እናትክን ካጣሃት አባትክን አጣሃል ደግሞም የእናት እርግማን ከእረስት ይነቅላል የአባት እርግማንም አጥንትን ያደርቃል ከእንደዚህ ለመዳን ከእንዲህም ለመትረፍ አጣማህ ትርጉም የእግዚአብሔርን ቃል እንዲሁም ሌሎቹ ከቤቱ ወጣችሁ በምንፍቅና ዓለም በሩቅ የምትኖሩ የአርዮስን ትምህርት ለዓለም የምትነግሩ ከጥራዝ ነጥቃችሁ የምትከራከሩ ማርያም ሶሊያና እንኳንስ ለሰው ልጅ ለውሻም ታዝናለች መጣችሁ ተማሩ።